ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ አላችሁ? አለሁ ይመስገን። ሰላማችሁ በያላችሁበት ብዝዝት ይበልልኝ። እስኪ ዛሬ ለመክሰስ ቻፓቲ አብረን እንሰራለን ማለት ነው። ኦልሬዲ አዘጋጅቼ ጨርሻለሁ፣ ግን የተጠቀምኩት ነገር እነግራችኋለሁ ማለት ነው። ቪዲዮ እንዳይረዝም ብዬ ነው። 2 ኩባያ ዱቄትና ወተት አለኝ ማለት ነው። ፍሬሽ ወተት እዚህ ጋር ያዘጋጀሁት ነገር ወተት ፍሬሽ ወተት ነው የተጠቀምኩት፣ እንደዚህ ማለት ነው። ኒዶ ካላችሁ ኒዶ መጠቀም ትችላላችሁ። ቤኪንግ ፓውደር ተጠቅሜያለሁ፣ ትንሿ ማንካ በእንዲ 2 ማንካ ቤኪንግ ፓውደር ተጠቅሜያለሁ። እርሾ ተጠቅሜያለሁ፣ ቫኒላ ተጠቅሜያለሁ ለሽታ ማለት ነው። ዘፈራን ካላችሁ ዘፈራን መጠቀም ትችላላችሁ። እኔ ግን ዘፈራን ስለሌለ እርድ ነው ያደረኩት። እያችሁ የሚሰጠን ከለር እንደዚህ አይነት ነው። ከዛ ደግሞ ሱካር ሶስቱም ሁለቱም ማከማረክ ትችላላችሁ። ሱካር፣ ከዛ ጨው፣ ዘይት አርጋችሁ እንደዚህ በመፍጫ ሁሉንም ወዳችሁን ካስተካከላችሁ በኋላ እንደዚህ መፍጨት በጣም ቀላል ነው እና ወደ መጋገር እንሄዳለን። ኦልሬዲ ተዘጋጅቷል። እሺ ቤተሰብ ወደ መጋገራው እንሄዳለን ማለት ነው። አሁን ትልቁን ጣዋ ላይ ታልኩት ይላችሁ እንዲህ ያደርጋችሁ ይሰፋሰፋ መጀመሪያ ለመሰል ይወጣል እየካከርኩኝ ነው። እንዴት አያችሁ? እንደዚህ አይነት የፕላስቲክም ይሆናል። እንደዚህ መስሎ የፕላስቲክ አለ መገለበጫ ማለት ነው። አሪፍ ነው። ከዛ እንደዚህ እንትኑን መጠጥ ሲያደርግ ትመለከታላችሁ። ሊጡን መጠጥ ማድረግ አለበት፣ ጥረቱ እንዳያስቸግራችሁ። ይህንን በአንድ ጊዜ ወደ ስልክ ስለያዝኩ ያስቸግራል። ሊጡን መጠጥ ማድረግ አለበት። ያን አስቸጋሪ አሁን ይሄ ይሄኛው የፕላስቲክ ቢሆን ኑሮ እንትን አይልም ነበር፣ እስከ ከስር ድረስ ይገባ ነበር። እንደዚህ መሀል ላይ ጥፍ አያደርግም። ብረት ደግሞ ጠንካራ ስለሆነ ለጭ አይልም። የፕላስቲክ ተጠቀመው አሪፍ ነው። ደግሞ ወዲያው እኮ ነው